ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደባለፈው ሳምንት ለእናንተ ይሆናሉ ይመጥናሉ ያልኩትን ቪዲዮዎች ፒክ አድርጌ መጥቻለሁ። ዛሬ የሚያወያዩንም ነገሮች አሉ፣ የሚያስቁንም ነገሮች አሉ። እነሱን ቪዲዮዎች ይዤላችሁ መጥቼ ከእናንተ ከዚህ ጋር አቅርቤው እንድንወያይ እንድንስቅበት አመጣዋለሁ። ያው የኔንም ሪያክት ታዩታላችሁ ማለት ነው። እና እስከዛው አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ቪዲዮ። እኔ ምለው ጋይስ፣ ቆይ ኢትዮጵያ ያለ ሰው ደሞዛችሁ ስንት ነው ብሎ ሲጠይቃችሁ ትመልሳላችሁ? ደሞ እንዲመለስላችሁ የሚፈልጉት በብር ነው። እኔ ደሞዙ ስንት ነው ብሎ ጀለስ ግግም ባለፈው ኢትዮጵያ ሄጄ ኧረ እኔ ግደለኛ አልናገርም አልኩት። ከዛ እሱ ቢያንስ በወር 100,000 ቢከፈል በአመት 1.2 ሚሊዮን ትሰራለህ። ከዛ በሁለት አመት እንዴ አይ እኔ ለሱ ብቻ አልነግረውም ብዬ ነው ቪዲዮ እየሰራው ያሉት። ማለት አልበላም እንዴ ደሞ የሚበላው እኮ በብር አይደለም። ምግብ አሁን እዚህ 10 ብር ነው ከተባለ እኮ በኢትዮጵያ 400 ምናምን ብር ነው አንድ ምግብ ማለት ነው። ስንበላም በኢትዮጵያ ይደመርልን እንጂ ጋይስ፣ ስንበላም እኮ በዚሁ ሀገር ብር ነው የምንበላው። እንዴ ኢትዮጵያ ላለ ሰው ደሞዝ ትናገራላችሁ? እኔ ግደልኝ ሂሳባን በብር ታታ አርገው ሚሊዮነር ነው የሚያደርጓችሁ ባንዴ እኮ። ወይ ጉድ! ይሄ ነገር ማለት ነው የምር ነው ማለት ነው። ይሄ በዚህ በኢሮ ሲከፈላችሁ ወደ ሀገር ስትመጡት ያ ብዙ ነው፣ ግን የምንኖረው በዚያው ሀገር ብር ነው። ያ ማለት የቤት ኪራይ የምንከፍለው በዚህ ሀገር ብር ነው። የኢንተርኔት፣ የመብራት፣ የውሃ፣ የመኪና ኢንሹራንስ፣ ነዳጅ ምናምን ኤቭሪቲንግ ነገር በዚህ ሀገር ብር ነው የምንከፍለውና በወር 200,000 300,000 ልናገኝ እንችላለን። ግን የምንጠቀመው በብር ስላልሆነ ማለት ነው እንደምታስቡት ሚሊዮነሮች አይደለንም ለማለት ያህል ነው። እና እንደዛ ባታስቡ ደስ ይለናል። ያው ልክ ነህ፣ ደርሶብኛል። ላ በሙና የተቀለደ ነው። አሁን ማቀው እኛ እንደ ሀገር ቡና የምናከብር ሰው ነን። ሙና እናከብራለን። የኢትዮጵያ ሕዝብ እጅን ብትቆርጥ ደም ነው የሚወጣው፣ ቡና ነው የሚወጣው። ህዝባችን ደስታ ላይ ቡና፣ ሀዘን ላይ ቡና፣ ማስታወስ ሲፈልግ ቡና፣ ለሀብታም ቡና፣ ለድሃ ቡና፣ ለምንም ሃይማኖት ቡና፣ ለዘር ቡና፣ ኩልሼ ቡና። አንተ መተህ የቡና ስም ቀይረህ ወደ እንግሊዝኛው ኮፊ ብለኸው ዋጋውን ከፍ ስታረግ እኛ እኮ ደም ግፊት ነው የሚመጣብን። የቡና ግፊት አዲስ በሽታ ለኢትዮጵያዊ ብቻ። ስም አትቀይር። ያኔ እዚህ የተወለደ ነገር አሜሪካ ነው ብለህ ስትመጣ እንተ መጅኑን ወለሽ። ያኔ አሜሪካ ደርሶ የሚመለስ ሀበሻ የለም። ሐታ ቡና እዛ በሄድ እዛ ነው የሚቀረው። فسم አትቀይሩ። አንዱ አንስቶ ደግሞ አይስ ላቴ አይስ ኮፊ ቡናውን አንስቶ ፍሪጅ አስገባው ሊያወጣው ይሰጣል 500 ብር። ለምን የእርሻ መሬት ነው የምገዛው ወለሽ በ500 ብር? ወኔ ማቀው ቡና ቤት ምንገባው ሙዳችንን ለመቀየር የሁለት ሰው 1000 ብር መከፍለው ክራይ ነው ወለ እውነቱን አንዳንድ ቦታዎች ግን ማረምን ለቡና እኔ ቴንክ ዩ ጋድ ስለማልጠጣ ችግር የለብኝም። አንዳንድ ቀን ከሰዎች ጋር ስትሰባሰቡ ያበሻ ቡና እሱንም ረከቡት ተደርጎ ምናምን ነገር አላ እንትኑ ይሄ ሴሪሞኒው ምናምን ደስ ስለሚለኝ ምናምን ነው እንጂ የምጠጣው ኖርማሊ ቡና ስለማልጠጣ ችግር የለብኝም። ግን አንዳንድ ቦታዎች የቡና ዋጋ በጣም እየተወደዱ ነው እና ብታሰብበት ወይ ደግሞ 1000 ብር ገዝታችሁ እኮ ኪሎን ስትገናኙ ምናምን የሆነ ቤት እየሄዳችሁ ቁጭ ብላችሁ ያፈላችሁ ብትጠጡ አሪፍ ነው። ለምን ውጪ ይሄን ያህል ትከፍላላችሁ? እግዚአብሔር ይማረ ወንድሜ፣ ፈጣሪ ምሕረቱን ያርግልህ። በጤና ለቤትህም ግባ፣ ስቃይ መከራውም ይቅለል። ጠያቂ ካመጣልህም ላይ ሙስጠን በጣም እንወዳለን። ምንድነው ሰሃን ውስጥ ያለው? ቅቅል ነው እባክህ አቁርሰን። ከነርሷም ጋርም ፍቅር ይዞሃል። አውቀናል እኛም እንዳየን፣ አልወጣም እንዳትል አደራ፣ ዶክተሩ ተሽሎሃል ሲል የምር ይሄ እንትናቸው አይዲያቸው ምናምን ደስ ይላል። ማለት
የታመመ ሰው ላይ ምናምን ሙድ መያዝ መሳቅ ምናምን ሳይሆን በቃ አለ አይደለ ደብሮት ታሞ ተስፋ የቆረጠን ሰው ማሳቅ መቻል ቀላል ነገር አይደለምና የምር በጣም ነው የምወዳችሁ በጣም ነው የምትመቹኝ እና የምትሰሩት ስራ ዋው አንዳንድ ጊዜ ደግሞ አለ አንዳንድ አሁን ለምሳሌ የሚቀጥለው ቪዲዮ ላይ ያሳያችኋለሁ አንዳንድ ፓርት ደግሞ አላቸው ሰው የሚያሳፍሩበት ቀይኔው አንዲት ሴት ነበር የቀጠርከው እነሱ መጡብህ ሶስት ሆነው የዛሬን ግድ የለም ጋብዛቸው ተከፈል ፋራሁንላቸው ኧረ እናንተ ፍቱ ይጀንጅንበት በላበል አርጉና ተቀየሱለት ከግብዣ በኋላ አስቧል ብዙ አያስታውቅም ወይ ፊቱ ላይ ወዙ ተነስቶ አላጨበጨበም የልቡን ነው መሰለኝ የተናገሩለት እና እነዚህ አይነት ፓርት አላቸው ለማለት ያለው እና ግን በጣም ነው የሚያዝናኑት እግዚአብሔርን ምን አዲስ ዩኒቨርሲቲ ውስጥ ምግቡ እስከሚመጣ ድረስ እኔ ጋር ኬክ አለ ለምን አበሩ ማለት ሲል የምን ኬክ አልኩት እኔ የራበኝ ኬክ ነው አለኝ እኮ የምን ኬክ ስለው እዛ ማዘር የሰራችሁ ምናምን ነገር እናት ምን ያልክ እዚህ ጋር አንድ ጓደኛ ነበረችኝ በአንቺ ቢ አብዩስኑ በላው የልጁን ኬክ ብልት ታረኩ ምግቡ መጣ ምግቡን ብርም በላው ከዛ ሄድኩኝ ዶርም ገብቼ ቁጭ ብዬ ጓደኞቼ ጮታሉ ምናምን ነገር ትንሽ አስቃል ነገር ይሆን እኔ ወንድማችሁ ያልኩኝ አልጋ ስር ነኝ ወይኔ አብትለው ለካ እንደዚህ ታስቃለህ እንዴ ያልኩት እንደዚህ ቀላል ነው ያልኩት እጽ ያለው እንትና ብልት እጽ የተቀላቀለ እገባልሻለሁ አልጋ ስር ያልኩ እየተንፈራፈርኩ ምስቀው በጣም የሚያስቀው ንግግራችሁ ግን ምንም ነገር ነው የሚወሩት ከዛ ላይ ሰዓት ምናምን ነገር ሳይል ክላስ መግቢያ ሰዓት አለኝ ምናምን በቃ ቦርሳዬን ይዤ ምናምን ነገር ደረጃውን ወረድኩኝ ከደረጃው በኋላ አስፋልት ነው ማንዴላ ግቢ ነው የኛ የሚባለው ከኛ ዶርም ወደ ማንዴላ አስፋልት ምን ሆነብኝ ለኔ ሊፍት እንደዚህ ከዛ ምን አሰብኩኝ እኔ ከቆምኩኝ እንደዚህ ልጥለኝ ነው እግዚአብሔርን ምን አዲስ እንደዚህ ከቆምኩ እንዲህ ልጥለኝ ነው እንዴ ፍርጥ ላይ ያደርገኝ ነው እግዚአብሔርን ምን አዲስ ዩኒቨርሲቲ ውስጥ እንዳይጥለኝ እንደዚህ ጋር ቶልቶል ነካ ያርኩት አስባል በኖርማል ቀን የሆነ ይያለ ያለፈ ነው ባጠገብ አውቆ እንደዚህ በረዶ ላይ ሲንሸራተቱ እንደዚህ እንዳይጥለኝ እኔ የእንትናን የዮናታንን ማለት ነው ሙሉን ኢንተርቪው ቁጭ ብዬ አይቻለሁ 4 ሰዓት በቃ እንደ 4 ሰዓት ሙሉ ምን አውርቶ ይሄማ ቦሪንግ ነው የሚሆነው ብዬ ነበር ያየሁት ስከፍተው ማለት ነው ግን ጥርሴን ልከድን አልቻልኩም በቃ የምር አጠረብኝ 4 ሰዓት እንደዚህ አጭር ነው እንደዚህ እስክል ድረስ ዋው ስቶሪ ቴሊንግ ይሄ የሚነግርባችሁ እንትን ምናምን ነገር ማለት ነው የምር አንድ ኮሜዲያን እንደዚህ አያስቅም በጣም ነው የሚያስቀው አወራሩ ደስ ይላል ይሄ ሰው ሁላ ሰስፔንስ ሆኖ እንዲጠብቅና የሚያረግ አወራር ነው ያለው ዋው በጣም ነው ስቶሪ ሲናገር የሚችልበት አብሶ የሚያዝናና ፓርት ሲናገር ዋው እና ሌላም ፓርት አለች እሷን እናቴ አንድ ቀን አገኘኋት ከውጭ ስገባ ምስር እየለቀመች አልቅሼ ልፈነዳ ያንቺን ህይወት ማን ካልቀየርኩት ብዬ ምስር እየለቀመች አልኳት እንደዚህ በፍጹም ያንቺን ወንድሞቼን እህቶቼን ሳይ እንዴት እንደሚያሳዝኑ እንዴት አዘን እንደሚበላኝ አዘን ከምል በላይ አዘን ነው ይበላኝ
መስቶት ሳይ ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ አለቅሳለሁ። እናቴ ትሙት እንዴት ቦሌ ሲሸኙኝ እንዴት ላለቅስ እችላለሁ ብዬ እምባይ እንዳይደብር እኮ ነው ፎቶ ምናምን ካለ መልኬ እንዳይበላሽ የሚል ስለማመድለው አልኩልህ። የማይቀረው ቀን መጣ። ኤምባሲ አሜሪካን ኤምባሲ እኔ ማስበው ምንድነው አሜሪካ ኤምባሲ ገባው። ስም ማን ነው? ዮናታን ደረሰ ኮንግራ። ምክንያቱም ዩኒቨርሲቲው እንደዚህ አላለህም አሰለጠነኝ። እግዚአብሔር ይስጥ አሰልጥኖኛል። አሸምድዶኛል። ሸምድጃለሁ። ሚዞን ይዣለሁ። እንዲህ ልጠይቅ እችላለሁ። ሁሉም ይታወቃል። ኤምባሲ ሲገባ ስትል ብዙ መከራ ያለ ብቻ ትመከራለህ። ብዙ መከራ ያለ ከዛ ሸምድጄ ገብቻለሁ ምናምን ነገር ስገባ ተለከፍኩኝ። ገና እንደገባው ትልቅ በር እንደዚህ ነው ማቆን የሚከፈት። ለካ እንደዛ የሚከፈተው ፑልና ፑሽ ማለይ ልጅ በአሜሪካ ኤምባሲ መግባት ስታገድለው አልኳ ጓ ጓ ጓ ሲል ያስተጋባል ይሁን ያስተጋባል። ወይኔና ሲድረስ ተርሻልኩ። ከዛ ላይ አንዷ መጣ እንደዚህ ገፋችሁ። አይ የማ ብላ ተጽፏል እኮ ተነጀሰ ልቤ ቀጥል። ከዛ ላይ ቁጭ አለን። አሜሪካ ኤምባሲ የገባ ያውቀዋል። ሱፍ ለብሰን ይልኩ የወንድሜን ሱፍ ሳይሆን ሹራብና ሹራብ ፎርማል ተብዬ ከዛ እንደዚህ ብቻ ከዛ ኮተም ማድረግ ያለው በቃ አትሁኝ በቃ የሆነ ልጅ ነኝ በቃ የሆነ ምናምን ቡን ያለ ልጅ ምናምን በቃ ማይሆን ጃኬቱም ሰፍቶታል ምናምን ልጅ። ከዛ ሲሄድ ሰው ሁሉ ተቀምጧል ምናምን ነገር። አሜሪካ ኤምባሲ መስቶት እዚህ ገብታ ቃል አላውቅም። ታውቂያለሽ አንተ ታውቃለህ? አዎ ላይብረሪ ነበር ሽሮ ሜዳ ነው። ኤምባሲ ቪዛው ጋር ስጋው አልፈም ኤምባሲ ውስጥ ነው ገብታለ የተባልኩት አንዴ። አረ እዚህ ኤምባሲ ድረስ እንደዚህ እኔ ማወራው ነገር ቪዛ ጋር አይደለም። በቃ ቪዛ ሲሰጥ የሆኑ ሰዎች አሉ ቪዛ ኦፊሰሮች የሚባሉት ከኋላ። ከዛ መስቶት ደግሞ አለ ልክ እንደ ባንክ ቤት መስቶት አለ። ቀጥሎና አንተ ክላይንታቸው ሲመጣ ብቻ የሚያወራ እንደዚህ እነሱ ካልፈቀዱላት አታወራ አይሰሙም። መስቶት ወፍራም ነው ነው የሚሰማ። ከዛ አሁን ይንቀሳቀሰው እነሱ ነክት ብቻ ያልክ ነው አንተ ራስህን ኢንትሮዲዩስ እያደረግህ ኦን ካረጋችሁ ብቻ ነው አንተ ድምጽ የምትሰማልህ። ከዛ ብቻ እንደዛ ተሰብስቧል። ኔክስት የተባለ የምትሄደው ደረሰ እኔ ጋር ኔክስት አለች። ደረስኩ ቆምኩ። ስቆም እሳት ሆነ ቦታው እሳት ሆነብኝ። የማውቀው እንግሊዝኞች ጠፉ። እነ ቨርብቱ እነ ቨርቧን ተዋቸው ሸዱኝ። ቨርብ ባይ ኤንጂ በቃ አዎ እነዚህ ኮንቲኒየንስ አይንጂ ያምራል። በቃ ፓስት ፕሬዘንት ወዲስ የለም። እግዚአብሔር ነው ጠፉ። አይምሮዬ ባዶ። ስምክ ማን ነው አለች። ማይ ኔም ኢዝ ዮናታን ደረሰ አልኩኝ። ፋይል ምናምን ሰጠው። እስከ 3 ሰዓት በጣም ሰላም ነበር። የኔና እሷ ወሬ ጥሩ ነበር። ግን አታየም። ይኸውልህ ሳይኮሎጂ ይበለዋል። በቃ እንደዚህ ነው የምታደርገው። ብቻ ኮምፒውተር እየነካካች እንደዚህ በሙሉ አንተ ፈገግታ ተብለሃል። አዎ እኔ ገና ዜድ ጉድ ሞርኒንግ ምናምን ብዬ በቃ እንዳይለኛ። ከዛ ላ ጀመረች እንግሊዝኛ ማውራት ጀመረች። እኔም የሸመደድኳት ማቃተን ጣል ያልኩ ጀመርኩኝ። እኔ ተማሪ ነኝ። ተማሪ ስትሄድ አማርኛ ላወራ አልችልም። በእንግሊዝኛ ነው። በእንግሊዝኛ እዚህ መግባባት ካልቻልክ እዛ ሀገር ምንም አትሰራም ብለው ነው የሚያስቡት። ስለዚህ እንግሊዝኛ ጥሩ መሆን አለበት ነው። ግን እኔ ሸመደድኩት እንግዲህ ውጤቱም እዛ ጋር የእንግሊዝኛው ደግሞ ጎበዝ ነው ይላል። ጥሩ ነኝ። ሸምድጄ እኮ የገባሁት ነገር እኮ እና ማቋንት እኮ እያልኩላት እኮ ግን እያልኩላት ነርቨስ ስትሆን ይጠፋል። በቃ ነርቨስ ሆንኩኝ። እዚህ ውስጥ አላበኝ ማለት ሰው እዚህ ጋር አላበኝ አስታውቃለሁ። አንድ ቀን ደግሞ ላብ ደግሞ ታውቃለህ እንዳላበ ካወቅከው የበለጠ እያላበ ነው የሚመጣው። መጣጣመቀ ተረገራል። ብቻ ላብ እንደዚህ ይሰማኛል፣ ፈሳሽ ነገር ይሰማኛል። ከዛ ላ አሁንም ምንድነው ብትሉኝ የማላውቀው እንግሊዝኛ አወራች። እሷ አወራች የማላውቀው እንግሊዝኛ አክሰንቷ ከባድ ነው ነገር።
ከዛ በኋላ ጎበዝ ነው እንግሊዝኛ እንድትለኝ ሶሪ ልላት አልኩና አይ ሶሪማ የፋራ ነው አልኩኝ። ይቅርታ ድገሚልኝ ማለት እኮ ነው። አይ የፋራ ነው አልኩኝ። ካማጌንም ኧረ አይባልም ፓርደን አልኳት። የፈጠነ ገብቼ yes I pardon አዎ ደገመችው። እኔ ወንድም ፓርደን ደገመችው። እግዚአብሔርን 5 ጊዜ ፓርደን ሴኩሪቲ ብብትና ብብት ተይዞ እግዚአብሔር በል ታዲኛለች አትዋሽ በማይክ የዛሬ ቃለ መጠየቃችን አልተሳካም የተባልኩት ብሩ ለምን አልቻልኩም። በአማርኛ ነው እኔ ልጅ ያሉ አጠገባ ኦፍ ያልክ እንትናን መሰልኩኝ። ሰለሞን ቦጋለ ማርያምን ኦፍ ዮናታን የስራህን ይስጥህ እግዚአብሔር። በጣም ነው ያዝናናኝ። በቃ ኦፍ ማርያምን እዩት። 4 ሰዓት መሆኑን አይታችሁ ስክሮል የምታረጉት ሰው መዝናናት ከፈለጋችሁ መዝናናት ትፈልጋለህ ብለው ቪዲዮ ታውቁታላችሁ። መዝናናት ከፈለጋችሁ እዩት። ማርያምን አላቅም እኔ ፈታ አድርጎኛል። በጣም ፈታ ነው የሚያደርገው። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኢትስ ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሴፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር
ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር እንግዲህ አዶናይና ዩቲ ለምን እንደዚህ የነሱ ፍክክር እንደሆነ እንትኑ አልገባኝም። ማለት ብዙ ተወዳዳሪዎች አሉ እየመሩ ስለሆነ እንደዚህ የነሱ ፍክክር ውስጥ የገባው እኔ ብዙም እየገባኝ አይደለም። ማለት ብዙም ቲክቶክ ስለማልጠቀም ዲቴል አላቆም ያለውን ነገር ግን እኔ እንደኔ አስተሳሰብ ማለት ነው ሰይፉ የሚፈልገውን የማቅረብ የማይፈልገውን ያለ ማቅረብ መብት አለው ባይ ነኝ። እና ምናልባት የምትቃወሙ ሰዎች ልትኖሩ ትችላላችሁ። እሱ ትልቅ ሾው ነው ያለው እና ለዚህ ሾው ምን አይነት ሰው ላምጣ ምን አይነት ሰው ይመጥናል የሚለውን እሱ ነው መዝኖ ምናምን ሊያሳልፍ የሚችለው። በጣም የተፈተን ነው። ምን አለፋሽ የዘላለም ቁስል ነው ያዝንበት። የእውነት እግዚአብሔርን የዘላለም ቁስል ይዤበታለሁ። ግን አይነገርም ይሄ ሚዲያ ላይ ምን ብዬ አልነገርም። እኔ ሰው እንዲያዝንልኝ አይደለም የምኖረው። ህሊና ናት። በቃ የራሷን ህይወት ነው የምትኖረው። በራሴ ነው የምኖረው። አላስመስልም። ገባሽ? እና ሰው ኮምፕሌን ስላደረገኝ የሆነ ስለወቀሰኝ ምናምን ልክ የሆነ ነገር ብቻ ነው የምቀበለው። ትክክለኛ ምክር የሚሰጠኝን ሰው እቀበላለሁ። ለምሳሌ ቤተሰብም ምናምን የውጭ ሰው ምናምን ዘመድ እንኳን እንደዚህ ሲያገኝሽ በሆነ አጋጣሚ የምር እንደዚህ እውነት ነው ምናምን ሲለኝ እበሳጫለሁ። ገባሽ? ለራስሽ ሰው ታስረጃለሽ፣ ለብዙሃኑ ሰው ማስረዳት አትችይም። ግን እኔ ጥቁር አደሬ ላይ ብዙ ተፈትኛለሁ። ከዛ ብዙ ንብረት ጠፍቶብኛል። ንብረቴን ወስደው አልመልስም ያሉ ብዙ ሰዎች አሉ። የእውነት ምነግርሽ ታውቂያለሽ መቼስ አንቺ ማለት እቃ እንኳን ሲሰበር ክፈሉ የሚል ካፌ ወጥቶ አያውቅም። እናቴም እንደዚህ ብሎ አያውቅም። ምንም ነገር የለም። ገባሽ? ከዛ እልፍ ነው ማለት እንደዚህ ማለት ፊልም ገበና ነው። እኔ አሁን ድሮ ስለማላውቀው እናደድ ነበር፣ በሳጭ ነበር፣ እናገራለሁ ምናምን እል ነበር። ግን ብዙ ገበና አለው። ገብቶሻል? ብዙ ማትናገሩ የምንናገረውን ተናግረናል። ገብቶሻል? እስከዛሬ ታሟል ሰው፣ ብዙ ሰው ታሟል። ለምሳሌ ብዙ ጊዜ ተናግሬያለሁ። ምክንያቱም የኔ ጥፋት አይደለም የነሱ መታመን ቦታው አለ። በቃ ባባ እኔ ታምሜያለሁ አይደል? የኔ ጥፋት አይደለም እኔም ስለመታመን እኔ ሎኬሽን ማናጀሩ ወስዶ እዚህ ነው ሎኬሽኑ ፊልሙ መሰራት ያለበት ካለ his profession ሎኬሽን ማናጀር እስከሆነ ድረስ ያለውን ማድረግ አለብን። ስክሪፕቱን አንብቦ ነው የሚለው። እዛ ቦታ ስንሄድ ደግሞ በሽታ አለ። ሁላችንም የተያዙ ሰዎች ብዙ ናቸው። የእውነት ጥፋቴ አይደለም፣ ግን ጥፋቴ ባይሆንም ይቅርታ ጠይቃለሁ። የኔን ፊልም ሊሰሩልኝ ስለመጡ ይቅርታ ለማስታመም ሞክሬያለሁ፣ ሐኪም ቤት ለመውሰድ ሞክሬያለሁ፣ ለመጠየቅ ሞክሬያለሁ። የእውነት ምነግርሽ ናታይ በጨለማ ቀን ከሌት ሳይል ታሞ ነው ብዙ ነገር ያደረገው። እዛ አልፎ ደግሞ ከሆኑ ነገሮች አንዳንድ ሰው እንዴት አለ መሰለሽ መልአክ የሚመስለን ሰው አለ አይደል? ስታዩ ፐርፌክት የሆነ የሚመስለን ምናምን። ለዚህ እኮ ነው ነገር ሴሌብሪቲ ላይ የሚጸናው። ምንም ያላረጉ ሰዎች እኔ ሲናገሯቸው ሶሻል ሚዲያ ላይ ምናምን ንድድ ያደርገኛል፣ እናድዳለሁ በጣም። እዛ መልአክ ፐርፌክት የሆነ ሰው ይመስልሻል አይደል? ይሁን ግን ሰው የሚያወራውን የማይኖሩ ሰዎች አሉ ደግሞ። ገባሽ? ህይወታቸው ያ አይደል? በደንብ በትንሽ ጊዜ ውስጥ ዲቴይል የምናውቃቸው ገብቶሻል? ዲቴይል ነገር የምናውቃቸው። አንቺ ደግሞ አንቺ አልነግርሽም መቼስና ምን እንደሚሰሩ፣ የት እንደሚበሉ፣ የት እንደሚጠጡ፣ የት እንደሚያመሹ በቃ ሁሉም ነገራቸውን የምናውቅ አይደል? እዛ አይነት ሰዎች አሉና ከዛ የሆነ ሰው ትገምቻለሽ፣ ያው ሰው አይደለ ለምሳሌ ጥሩ ሰው ነው ብለሽ ሪስፔክት ለማድረግ ትሞክሪያለሽ፣ ለመንከባከብ ትሞክሪያለሽ፣ ብዙ ነገር ታደርጊያለሽ። የእውነት እኔ ብዙ ነገር አድርጌያለሁ። በታክሲ እንዳይመጡ ሄጄ ፒክ አድርጌያለሁ። ወደ እኔ መምጣታቸው ስራ እንዳይሆንባቸው የሆነ ፊሊንጉ መጥፎ እንዳይሆን ገባሽ? ሀስል እንዳይበዛባቸው ምናምን የሆነ ነገር የለኝም ሲሉ ኦኬ እኔ ያደርጋለሁ የምር። ከዛ የሆነ ክብር ማያውቅ ሰው አለ ገባሽ? ስታከብርም ምትለማመጩ ይመስላል።
እኔ በራሴ ደም ተፍቼ ያመጣሁትን ገንዘቤን አውጥቼ የተሰራ ፊልም ነው። ኦፍ ኮርስ ናታይም ሼር አድርጎ ያ ሌላ ጉዳይ ነው። እኔና ናታይ እንነጋገራለን። እሱ ግን እኔ ገንዘቤን የወሰደ ነው እንጂ ገንዘቡን የወሰድኩበት ሰው የለም፣ ማንም ሰው የለም። አግሬሲቭ ሆናለሁ የሆነ ውሸት ነገር ላይ። እኔ እውነተኛ ሰው ነኝ፣ የእውነት እውነተኛ ሰው ነኝ። ማድረግ ያለብኝን ነገር ለማንም ከማድረግ ወደኋላ የምል ሰው አይደለም። ማድረግ ከምችለው በላይም በታችም ማድረጋለሁ። ሰው ስቀርብ ሰወድ ወደድኩ ነው አለቀ በቃ። ከዛ ውጭ ግን በእነሱ ሱሰኛነት፣ በእነሱ የሆነ መጥፎ ጸባይ፣ በእነሱ እንዴ ማለት ስለ ህሊና ሲወራ ሩት ስለ ህሊና ስታወራ ሩት ስለ ራሷ ማወቅ አለባት። እኔ ብቁ ነኝ ወይ እንደዚህ ለማለት አይደል? ምን አድርጋታለሁ? ምን አድርጋልኛለች ማለት አለብኝ። ገብቶሻል? ከዛ አንዳንድ ደግሞ ብዙ ማልነግርሽ ገበናዎች አሉ። ፊልም ብዙ ገበና አለ። ህዝብ ላይ ግን ወጥቶ ስለ ፊልም መጥፎ ነገር አይወራም። እዚህ ጋር ደግሞ ሌላ ትኩሳት ወገን ያለቀ በጸብ እሳት እና በቃ ጸብ በዛ። ምንድን ነው ይሄ ደግሞ በጥቁር አደይ የተነሳ ጸብ ነው። እና ህሊና የተሰማትን እንደዚህ ብላለች። እስኪ ያቺኛዋ ተዋናይ ማን ነበር ስሟ? አይገርማችሁም? ስሟ ጠፋኝ። እሷ ደግሞ ያለችውን እንስማ። ማልጠብቀው ነገር ኢሞሽናሊ፣ ፊዚካሊ እና ፋይናንሻሊ ገጥመኛል ብዬ በማላስበው መንገድ ሰው ተቀየመ ነበር። አዎ በጣም ከባድ ውስጤ በቃ ከብዶብኝ ነበር። ፊልም ከምትሰራቸው ሰዎች ጋር የነበረ ግጭት ነው? አዎ። ቆይ ግጭት ነው ፍጭት ነው? አለመግባባት ነው? አለመግባባት ሳይሆን እኔ እንደዚህ ነው ለማለት ራሱ ይከብደኛል ትንሽ ጉዳዩ። የቅርብ ሰዎች ያውቁታል ያው ጉዳዩን በደንብ ኬዙን አብረኝ የነበሩ ሰዎች ስለነበሩ በጣም ተጎድቼ ነበር። የታመምኩበት ሰሞን ነበር። ብዙ ነገር የሚያስፈልገኝ በቃ ሰፖርት ምናምን የሚያስፈልገኝ ታይም ነበረ። ዙሪያ ላይ ያው ቤተሰቦቼ ይኖራሉ ኦፍ ኮርስ፣ ግን በስራ መሀል መታመሞች ነበሩኝ እና በጣም እሱ ጊዜ ከባድ ነበር እና ያሳለፍኩትን ጊዜ የሚክስ መልስ ያላገኘሁበት ጊዜ ነው። ምናልባት ጠብቄ መልካም ነገር ትጠብቃለህ ከሰው፣ ትንሽም ነገር ትጠብቃለህ ደግሞ ለሰራው ስራ ዋጋ ለከፈልከው ነገር ትንሽ መልካም ነገር ትጠብቃለህ። ያን የጠበቅሽውን ሳታገኝ ቀረሽ። በቃ እንደዛ ትንሽም ቢሆን እንጠብቃለን። ያው ኤክስፔክቴሽን ይጎዳል አይ ነው። ግን የትኛው ሙያ ላይ መቼም ግጭት ፍጭት አለ። ከዛ ተነስተሽ 2018ን ፊልም አትሰሪም ማለት ነው? አይ ከማን ጋር እንደምሰራ ምናልባት ማቅበ እኔ ግን አሁን ያልገባኝ ኦልሬዲ ፊልሙ ተሰርቶ ወጥቶ ሰው ጥሩ ኮሜንት እየተሰጠ ያለ ፊልም ነው። አይቼዋለሁ። አሪፍ ፊልም ነው ምናምን የወደድኩት ፊልም ነው። አሁን ላይ ተመልሶ ወደዛኛው ጊዜ እያሰቡ እዚህ ጋር አውጥተው መናገራቸው ለኔ ግልጽ አንወልልኝም። ምንድነው አሁን ይሄ እንትኑ ምን ተፈልጎ ነው? አሁን ላይ የተወራው ምን ተፈልጎ ነው? ምን እንዲመጣ ነው? እስኪ ግን ምን አይነት ፊልም ነው ተብሎ ሰው እንዲያይ ነው? እንደዛም ከሆነ ነገሩን ሰው እኮ አይቶታል። ስንት እንደውም በጥቂት ጊዜ ነው 1 ሚሊዮን ምናምን የገባላቸው እየታየ ነው። ግን እንደዚህ አሁን አውጥታችሁ እንደዚህ ነበረ እንትና እንደዚህ ሰዎች ነበሩ ዲቴል ግልጽ ባትናገሩ ማን ጥፋተኛ እንደሆነ ማን እንዳስከፋችሁ ምናምን እንትና ባትሉ ኦሬዲ እርስ በርስ እንደተባላችሁ እንደነበረ እየነገራችሁ ነውና ለምን አስፈለገ ይሄ ነገር? ኦሬዲ ሰርታችሁ ጨርሳችሁ ፊልሙን አሳይታችሁናል። እኛም ይበል የሚያሰኝ ነው ጎበዝ ብለናል። ለሌላ ጊዜ በቃ ሌላ ፊልም ከነዛ ሰዎች ጋር ለመስራት ነው ብዬ የማስበው። እንደዚህ ወጥተው ግዴታ ምናምን እንደዚህ ሚዲያ ላይ ማቅረብ ምናምን ለምን እንዳስፈለገ አላውቅም። ለማንኛውም ወደ ቀጣዩ ቪዲዮ እንሂድ። በትልቁ ጉረሺ እሬት እንደምትበይ አንድ እንጀራ ጠቅልለሽ ዋጥ እንደምታደርጊ ይቺናቺ ምን አላት ኪኒን ማለት እኮ
ናት በግማሽ ሲኒ ውሃ ሳታኝኪው አታርጊያት አታስመስሉ ሴቶች ውጪ ውጪ ድራማ አትስሩ ብትተው እንጂ አታስመስሉ ሴቶች ውጪ ውጪ ድራማ አትስሩ ብትተው እንጂ ተቆጣው ያኛው በቃ ያው ወሬ አበዛም ብዙ ቁም ነገር አበዛን እና በዘፈን ደግሞ ፈታ ያርጉን ብዬ ነው። አሁን ወደ መጨረሻው ላይ ደርሰናል። ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉኝ ነበረ እና አላስደበርኳችሁ ተስፋ አደርጋለሁ። ይሄን ብትጨምሪ ይሄንን ብታስተካኪ አሪፍ ነው የምትሉኝ ኮሜንት ካለ ኮሜንት ሴክሽን ላይ ያስቀምጡ። ነው አሪፍ ነው ተመችቶናል በዚህ ቀጥ የምትሉኝ ደግሞ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ እላለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ። ባይ